ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከካፋ ቴሌቪዥን የሳቱን ዜናዎች ይዘን ቀርበናል። ዜናዎቹን በመምራት ብሩክታይት ብርሃኑ አብራችሁ ቆይታ አድርጋለሁ። አብራችሁ ቆዩ። በብልጽግና ፓርቲ የተጀመሩ የልማት ስራዎችን ውጤታማ ለማድረግ አደረጃጀቶችን ማጠናከር እንደሚገባ በጨታ ወረዳ የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ገለጸ። ጽህፈት ቤቱ እንደ ሀገር የተያዙ የልማት እቅዶችን ከግብ ለማድረስ የበኩሉን እየተወጣ መሆኑንም አስታውቋል። ባልደረባችን ሳሙኤል ቆጭቶ ያዘጋጀው እንደሚከተል ይቀርባል። የጨታ ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት በፖለቲካዊ በማህበራዊና ኢኮኖሚያዊ ዘርፎች ለውጥ ለማምጣት በትኩረት እየሰራ መሆኑን የወረዳ የመንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ከተማ ከፍ ያለው ተናግረዋል። ብልጽግና ፓርቲ የሚሰሩ ስራዎች ውስጥ ዋና ስራዎች በተመለከተ አንደኛ የፖለቲካ ስራ ነው። ከፖለቲካ ስራዎች አንዱና ዋነኛ የአስተሳሰብ አንድነት እንዲመጣ ለማድረግ የሚሰሩ ስራዎች ትልቅ ስራዎች ናቸው። የሀሳብ አንድነት ከመጣ የትኛውንም ስራ ማሳካት የምንችልበት አግባቦች አሉ። ይሄን አግባብ አጠናክረን አንድነት ከመጣ በአንድነት ወደ ሰው ልማት ወደ መግባት የሚችልበት የሀሳብ ልዩነት ቢኖር እንኳን ወደ ጠረጴዛ መምጣት አለበት። በጠረጴዛ ነው ማሸነፍ የሚችለው የሚሉ ነገሮች በደም ተይዘው የሚሰሩበት ሂደቶች አሉና እሱንም መነሻ በማድረግ የህብረተሰብ ተሳትፎ ህዝብን የማነቃነቅ የህዝብ ግንኙነት ስራዎችን አጠናክረን የምንሰራቸው ስራዎች ቀጣይ በዘልክ መቀጠል አለባቸው ብዬ ነው ማስበው። ከአደረጃጀት ስራዎች ጋር ተያይዞ ያለ ነው። የአደረጃጀት ስራዎችን ስንመለከት አንደኛ የፓርቲ አደረጃጀት ከጽህፈት ቤት ጀምሮ መሰረታዊ ድርጅት አለ፣ ህዋስ አለ። እነዚህን የማጠናከር ስራዎች እጅግ በጣም አበረታች ናቸው። ተቋም ግንባታ ላይ የተሰሩ ስራዎች ጥሩ ነው ብለን እንወስዳለን። ይሄ ነገር መቀጠል ነው ያለበት ብዬ አስባለሁና ይሄን ታችኛው መዋቅርም ህዋስም መሰረታዊ ድርጅትም ጠንከር ያለ ውይይት አድርጎ ቀጣይ መፈታት ያለባቸውን ጉዳዮች እንዲፈቱ ተብሎ በተቋም ግንባታ ላይ የጀመርናቸው ነገሮች እጅግ በጣም አበረታች ናቸው። እሱንም ይዘን እንቀጥላለን ብዬ አስባለሁ። በፓርቲ በላይነት በመሪነት የሚሰሩ ስራዎች አሉ። የግብርና ስራ አለ፣ የትምህርት ስራ አለ፣ የጤና ስራ አለ፣ የወጣቶች ስራ እድል ፈጠራ አለ። እነዚህን በንቅናቄ የሚመሩ ተግባራት ናቸው። ይህን ተግባራት ታች ያሉ አመራሮች ከወረዳ አመራር ጀምሮ ታች ያሉ እስከ ህዋስ ያለው አመራር በቁርጠኝነት እንዲመራ ያደረግናቸው ነገሮች ጥሩ ነው ብለን እናስባለን። ይሄ ቀጣይ መቀጠል ያለበት ጉዳይ ነው ብዬ አስባለሁ። ከዚህም ባሻገር በወጣቶች ስራ እድል ፈጠራ ላይም በርካታ ስራዎች መከናወናቸውና በቀጣይ ሊሰሩ የሚገቡ ተግባራቶችን የጽህፈት ቤት ኃላፊ አቶ ከተማ አብራርተዋል። እስከ 6 ቀበሌ የተደራጀበት አግባብ አለና ይሄ በራሱ ወጣትን በስፍራ ያስገባንበት የመሬት ባለቤት እንዲሆን የኢኮኖሚ ተጠቃሚ እንዲሆን ያደረግናቸው ስራዎች ቀላል አይደሉምና እነዚህንም በደንብ አጠናክረን መቀጠል አለብን። ይሄ ጀመርናቸው ነገሮች አሉ። በግብርና በትምህርትም በጤናም የቀሩ ነገሮች አሉ። እነሱን ቀጣይ አርመን የተሻለ ስራ ሰርተን የኛ አባሎቻችን የኛ ማህበረሰብ ተጠቃሚ እንዲሆኑ ለማድረግ ጥረት እናደርጋለን። የኛን አደረጃጀት አጠናክረን ሰው በልማት ወደ ልማት እንዲገባ ለማድረግ ጥረት እናደርጋለን ብዬ አስባለሁ። ይህ የልማት ስራዎች ውጤታማ እንዲሆኑ የወረዳ ማህበረሰብ ከፍተኛ ሚና እንደተጫወቱም ኃላፊው አስረድተዋል። በሁሉም ዘርፎች የተጀመሩ የልማት ስራዎች የበለጠ ውጤታማ እንዲሆኑ አመራሩ ህብረተሰቡን በማስተባበር በቁርጠኝነት እንዲሰሩ የወረዳ የመንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ከተማ ከፍ ያለው አሳስበዋል። አመራሩ ጠንካራ ትግል ማድረግ አለበት ብዬ አስባለሁ። ከወረዳ ጀምሮ እስከ ታችኛው ድረስ ያለው አመራር ጠንከር ያለ ስራ መስራት አለበት። ይሄ ከራሱ ይልቅ ህዝብን ማስቀደም አለበት። የህዝብ ተጠቃሚነትን ማስቀደም አለበት። ጠንካራ መሪ ባለበት አካባቢ ጠንካራ ስራ የህብረተሰቡን ተጠቃሚነት ሊኖር ስለሚችል አመራሩ ጠንካራ መሆን አለበት ብዬ አስባለሁ። የትኛውም የሀሳብ ልዩነት ቢኖር ወደ መድረክ መምጣት አለበት ብዬ አስባለሁ። ወደ ሌላ ነገር ሳይወስድ ማንኛውም ሰው ሀሳብ ልዩነት እንኳን ቢኖር ወደ መድረክ አመጥቶ የመግባባት የተሻለውን ሀሳብ የምንቀበልበት ያልተሻለ ሀሳብም ከሆነ የምንደራደርበት ገዢ የሆነ ሀሳብ ለህብረተሰቡ የሚጠቅም ለአካባቢ የሚጠቅም ለሀገር የሚጠቅም ሀሳብ በመድረክ አሸናፊ መሆን አለበት እንጂ በተለያዩ ነገሮች መምጣት የለባቸውም ብዬ ነው ማስበውና ይሄን መነሻ በማድረግ እንደ ወረዳችንም ብዙ እምቅ ሀብቶች አሉ። እነዚህን እምቅ ሀብቶች ለመጠቀም የእናንተም የኛም ትግል ከፍተኛም ስለሆነ መስራት አለብን ብዬ ነው ማስበው።
ለወጣቶች የስራ እድል የመፍጠር ጉዳይ ቅድሚያና ልዩ ትኩረት የሚሰጠው ዘርፍ መሆኑ ተገለጸ። የካፋ ዞን የስራ እድል ፈጠራ ምክር ቤትና የብድር አስመላሽ ግብረ ኃይል ከክልል ስራና ክህሎት ቢሮ ከፍተኛ ስራ ኃላፊዎች ጋር በተለያዩ ጉዳዮች ላይ በቦንጋ ከተማ ተወያይቷል። ዘገባው የካፋ ዞን የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ነው። ማርሽ ሴፉ ያቀርበዋል። ለወጣቶች የስራ እድል መፍጠር የዞናችንን ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ እንቅስቃሴዎችን በማፋጠን ረገድ የሚኖረው ሚና ከፍተኛ መሆኑን የካፋ ዞን የመንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አጥናፉ ኃይለ ተናግረዋል። በተለያዩ ጊዜያት ለስራ እድል ፈጠራ የተሰራጨ የወጣቶች ተዘዋዋሪ ፈንድ የብድር ገንዘብ በወቅቱ እንዲመለስ በማድረግ ለቀጣይ ወጣቶች የስራ እድል ፈጠራ መልሶ ማበደር ስራ በትኩረት መሰራት ያስፈልጋልም ብለዋል። ስራ አጥነት የሀገሪቱ ቁልፍ ችግር ነው ያሉት አቶ አጥናፉም ስራ አጥ አምራች ኃይል በመሆኑ የወጣቶች ስራ እድል ፈጠራ ምክር ቤትና ባለድርሻ አካላት ትኩረት ሰጥተው መስራት አለባቸውም ብሏል። ለወጣቶች የስራ እድል የመፍጠር ጉዳይ ቅድሚያና ልዩ ትኩረት የሚሰጠው ስራ መሆኑን የተናገሩት አቶ አጥናፉም በቀጣይ ጊዜያት የመረጃ አያያዝና ቅንጅታዊ አሰራር በቁርጠኝነት መሰራት እንደሚገባም አሳስበዋል። የካፋ ዞን ምክትል አስተዳዳሪና ገቢዎች መምሪያ ኃላፊ አቶ ደመላሽ ንጉሴ እንዳሉት በዞኑ በገጠር ስራ እድል ፈጠራ ዘርፍ እየተሰራ ያለው ስራ አበርታች እንደሆነ ተናግረው በተመሳሳይ በከተማ ስራ እድል ፈጠራ በትኩረት መስራት ያስፈልጋል ብሏል። በየደረጃው የሚገኙ አመራሮች ለስራ እድል ፈጠራ ዘርፍ ከእቅድ ጀምሮ እስከ አፈጻጸም ድረስ ቅድሚያ በመስጠት በልዩ ትኩረት ሊሰሩ እንደሚገባም ተናግረዋል። በግብርናው ዘርፍ ስራ እድል የተፈጠረላቸው ወጣቶች ግብርናውን መካናይዝድ በማድረግ እና በማዘመን ከራሳቸው አልፎ አካባቢውን መጥቀም እንዳለባቸው የተናገሩት ምክትል አስተዳዳሪው ጉድለቶችን በጋራ ተናቦ ማረምም ያስፈልጋል ብሏል። የክልሉ ስራና ክህሎት ቢሮ ምክትል ኃላፊና የስራ እድል ፈጠራ ዘርፍ ኃላፊ አቶ ሰለሞን አየለ በበኩላቸው በክልሉ የስራ ፈላጊዎች በፍላጎታቸው መሰረት በተለያዩ ስራ መስኮች ላይ ማስገባት እንደሚገባም ተናግረዋል። በየአካባቢው ስራ አጦችን ትኩረት ሰጥቶ በመለየት በተለያዩ የስራ መስኮች ላይ ያለንን እምቅ አቅም አሟጦ በመጠቀም ወደ ስራ ማስገባት እንደሚገባም ጠቁሟል። በክልላችን ያሉ ቴክኒክና ሙያ ስልጠና ኮሌጆች ወጣቶችን በአገር ውስጥና በውጭ ሀገራት ስራ ስምሪት ስልጠና በመስጠት ማዘጋጀት እንዳለባቸውም ገልጿል። አገራችን ከወጣቶች መጠቀም ያለባትን አቅም መፍጠር እንዲቻል በተለያዩ ስራ መስኮች ላይ ወጣቶችን ወደ ስራ ማስገባት አስፈላጊ መሆኑን የስራና ክህሎት ቢሮ ምክትል ኃላፊና አሰሪና ሰራተኛ ዘርፍ ኃላፊ ዶክተር ተክለ አቡሎ ተናግረዋል። የስራ እድል ፈጠራ ከሁሉም ነገር ልዩ ትኩረት ተሰጥቶ መሰራት ያለበት ዘርፍ መሆኑን የተናገሩት ኃላፊው በዘርፉ ያለውን ማነቆች ከባለድርሻ አካላት ጋር በጋራ መፍታትም ያስፈልጋል ብሏል። በተያዘው በጀት ዓመት 24000 ለሚሆኑ ዜጎች ከሀገር ውጪ የስራ እድል ለመፍጠር ታስቦ እስካሁን ከ3000 በላይ ወጣቶች የተለያዩ ስልጠና ወስደው የውጭ ሀገር ስምሪት መሰጠቱን ዶክተር ተክለ አቡሎ አስረድቷል። የካፋ ዞን ስራና ክህሎት መምሪያ ኃላፊ አቶ ሚሊዮን ኃይለ በበኩላቸው በዞናችን በከተማና ገጠር ስራ አጦችን ልየታ በማድረግ ወደ ስራ የማስገባት ስራ በትኩረት እየተሰራ መሆኑን ገልጿል። ባለፉት 7 ወራት ውስጥ ከ22 ሚሊዮን ብር በላይ በገጠርና በከተማ ከነበረው ብድር ማስመለስ መቻሉን የተናገሩት የመምሪያ ኃላፊው ዜጎችን ከብድር ነጻ የማድረግ ስራ እየተሰራ መሆኑንም አስረድቷል። በካፋ ዞን አዲ ወረዳ ከካካ እስከ ቡክሮ የ19 ኪሎ ሜትር የመንገድ ጥገና ስራ ሳይት ርክክብ ተካሄደ። ጥገናው በዓለም ባንክ የገንዘብ ድጋፍ የሚተገበረው የገጠር ተደራሽ መንገድ ትስስር የምግብ ዋስትና የተሰኘ ፕሮግራም አካል መሆኑ ተገልጿል። የገጠር ተደራሽ መንገድ ለምግብ ዋስትና ሩራል ኮሚኒቲ አክሰስ ፕሮግራም በአዲ ወረዳ ከካካ እስከ ቡክሮ 19 ኪሎ ሜትር የመንገድ ጥገና ለማካሄድ የሳይት ርክክብ ማድረጉን የካፋ ዞን ትራንስፖርትና መንገድ ልማት መምሪያ ኃላፊ አቶ ዘመዴ አንዳርጌ ገልጸዋል። የሳይት ርክክቡ የክልሉ ትራንስፖርትና መንገድ ልማት ቢሮ ምክትል ኃላፊና የትራንስፖርት ዘርፍ ኃላፊ አቶ አሸብር ኢካሎ በተገኙበት ተካሂዷል። የመንገድ ጥገናውን ህዳሴ ጥምረት የተሰኘ የመንገድ ስራ ተቋራጭ እንደሚያከናውነው ነው የተናገሩት። ይህ የመንገድ ጥገና ከ12 ሚሊዮን ብር በላይ በሆነ ወጪ የሚከናወን ሲሆን በ4 ወራት ጊዜ ውስጥ የሚጠናቀቅ ስለመሆኑም አስታውቋል። የዘገበው በደቡብ ራዲዮና ቴሌቪዥን ድርጅት የቦንጋ ቅርንጫፍ ነው። ወደ ስፖርታዊ መረጃዎች ስናልፍ የእግር ኳስ ስፖርት ለሀገር እድገት የሚያበረክተው ማህበራዊና ኢኮኖሚያዊ አስተዋጽኦ የጎላ እንደመሆኑ ለማብቃት መስራት እንደሚገባ የካፋ ዞን ምክትል አስተዳዳሪና የክለቡ ቦርድ ሰብሳቢ አቶ ደመላሽ ንጉሴ ተናገሩ። የካፋ ቡና ስፖርት ክለብ የቦርድ የበጀት ዓመት አፈጻጸምና ቀጣይ አቅጣጫዎች ላይ አባላትና ባለድርሻ አካላት በተገኙበት ውይይት አካሂዷል። ከካፋ ዞን መንግስት ኮሚኒኬሽን ለተገኘ ዘገባ ምህረት ማሙ። የስፖርት ዘርፍ በተለይም የእግር ኳስ ስፖርት ከአካል ብቃት እንቅስቃሴ ባሻገር ማህበራዊ ኢኮኖሚያዊ ፋይዳ ጉልህ መሆኑን የውይይት መድረኩን የመሩት የቦርዱ ሰብሳቢ አቶ ደመላሽ ንጉሴ ገልጸዋል። በዘርፉ የሚስተዋሉን የውስጥና የውጭ ማነቆችን ለይቶ እየፈቱ የመፍትሄ ሀሳቦችን እያመነጩ በስፖርቱ የበቁ ታዳጊዎችን እያፈሩና ተወዳዳሪ እያደረጉ መሄድ አስፈላጊ መሆኑን አቶ ደመላሽ አንስተዋል። የዞኑ መንግስት በቅርብ ያስቀመጠውን የስቴዲየም ግንባታ መሰረት ድንጋይ ጨምሮ አቅም በፈቀደ ሁሉ በየዓመቱ በጀትና በቁሳቁስ ክለቡን እየደገፈ መሆኑን ያነሱት አቶ ደመላሽ
በቀጣይም ይህንኑ አጠናክሮ ያስቀጥላልን ብሏል። ሆኖም ክለቡን የበለጠ ያጠናክሩ ለመሄድ ከመንግስት ጥገኝነት በመላቀቅና መላው ማህበረሰብ ዘርፍን በማሳተፍ ራሱን ችሎ እንዲሄድ ማድረግ ያስፈልጋል የሚለውን አጽንኦት ሰጥቶበታል። በመቀጠል የክለቡ ስራ አስኪያጅ ወይዘሮ ተዋበች ተክሌም የአፈጻጸም ሪፖርትና የውይይት መነሻ ሰነድ አቅርበዋል። የትጥቅ ግዢ መፈጸም፣ የሜዳ ዝግጅት፣ ብቃት ያላቸውን ተጫዋቾችና የበቁ አሰልጣኞችን ምልመላ ማካሄድ በሪፖርቱ ትኩረት የተሰጠባቸው ጉዳዮች ናቸው። እያንዳንዱ ተጫዋችና አሰልጣኝ የስነ ምግባር ጉለትና ብቃት ማነስ፣ ክለቡን የመልቀቅ ሁኔታ፣ በቂ የሆነ የፋይናንስ ያለመኖር፣ ውጤታማ የክለብ ደጋፊዎችን የማፍራትና መላ ህብረተሰብን ያሳተፈ የሀብት አሰባሰብ ስራ ያለመሰራትና ጠንካራ ኮሚቴ ያለማዋቀር እንደ ችግር ተነስቷል። እንደዚሁም ለቅድመ ዝግጅት ስራ ተገቢ ትኩረት ያለመስጠት፣ አስቀድሞ የነበረውን ውጤት በደረጃው ይዞ ያለማስቀጠል፣ የውስጥና የውጭ ችግሮችን ፈጥኖ ለይቶ የመፍታት እንደ ጉድለት ተነስቷል። እንደዚህም ለቅድመ ዝግጅት ስራ ተገቢ ትኩረት ያለመስጠት፣ አስቀድሞ የነበረውን ውጤትና ደረጃ ይዞ ያለማስቀጠል፣ የውስጥና የውጭ ችግሮችን ፈጥኖ ለይቶ የመፍታት ችግር እንደ ጉድለት ተነስቷል። ከአስተያየት ሰጮቹ መካከል ለክለቡ የዞን መንግስት በበጀትና በሰው ኃይል ከመደገፍ ጀምሮ የሚጠበቅበትን ድርሻ እየተወጣ ነው ብሏል። ሆኖም ግን የከፋ ቡና ስፖርት ክለብ ቀደም ሲል በነበረው አፈጻጸም ስመጥርና ጠንካራ መሆኑን ያነሱት አስተያየት ሰጮቹም አሁን በተለያዩ ምክንያቶች ከደረጃ እየወረደ መምጣቱን ገልጸዋል። ለዚህም እንደ ምክንያት ከተጠቀሱት ጉዳዮች መካከል ጠንካራ ደረጃጀትና ስራ አስፈጻሚ ኮሚቴ ያለመኖር፣ የአሰልጣኝ ምልመላ ስርዓት ብቃትና የስራ ልምድን መሰረት ያለማድረግ፣ ቋሚና በቂ የሆኑ ልምምድ ጊዜ ያለመኖር፣ ዘርፉን ህዝባዊ መሰረት እንዲኖረው ያለመስራትና ከመንግስት ጥገኝነት ያለመላቀቅ፣ የባለቤትነትና የተጠያቂነት አሰራር በአሰልጣኞችና በአመራሮች ዘንድ ያለመስፈን የሚሉ ተዘርዝረዋል። የከፋ ዞን ባህል ቱሪዝምና ስፖርት መምሪያ ኃላፊ ወይዘሮ ታሪኳ ታከለ እንደገለጹት በቀጣይ የእግር ኳስ ክለቡን አሁን ከገባበት ውድቀት በመታደግ ተወዳዳሪ ማድረግ እንደሚያስፈልግና ታዳጊ ስፖርተኞችን ማፍራት ላይ ከወዲሁ አቅዶና አስቦ በመስራት በዞናችን አሁን ላይ በአትሌቲክሱ እየታየ ያለውን መነቃቃት በእግር ኳስም ለመድገም ከሚመለከታቸው አካላት ጋር በመቀናጀት እንደሚሰራ አጽንኦት ሰጥቷል። በመጨረሻም ዘርፉን የአጭር የመካከለኛና የረጅም ጊዜ እቅድ ነድፎ የባለቤትነትና የተጠያቂነት አሰራር በሰፈነበት አግባብ በመስራት ክለቡን ማሻገር ከሁሉም የሚጠበቅበት እንደሆነ አቶ ደመላሽ በማጠቃለያቸው ገልጿል። የቀሪ ወራት የክለብ እቅድ በስራ አስኪያጅ ወይዘሮ ተዋበች ተክሌ ቀርበው ውይይት ተደርጎበታል። በመድረኩ የዞን ምክትል አስተዳዳሪና የቦርዱ ሰብሳቢ አቶ ደመላሽ ንጉሴም፣ የዞን ባህል ቱሪዝምና ስፖርት መምሪያ ኃላፊ ወይዘሮ ታሪኳ ታከለም፣ የክለቡ ስራ አስኪያጅ ወይዘሮ ተዋበች ተክለም፣ የቦርድ አባላትና የዘርፉ ባለሙያዎች ተሳትፎበታል። የተከበራችሁ ተመልካቾቻችን ከካፋ ቴሌቪዥን ለሰዓቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታይት ብርሃኑ አብሬያችሁ ቆይታ አደረግኩ። ቀሪ ጣቢያችን መሰናዶች ይቀጥላሉ። መልካም ጊዜ